ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣው ስለ አንዱ የዓለማችን እጅግ አስፈሪና አስደናቂ ቦታ ነው። ይህ ቦታ ዲዝ ቫሊ ወይም የሞት ሸለቆ ይባላል። እዚህ ቦታ ላይ በሰው ልጆች ታሪክ ከፍተኛው ሙቀት ተመዝግቧል። ሕይወት ያላቸው ነገሮች መኖር የማይችሉበት የሚመስለው ይህ በረሃ በውስጡ ግን ብዙ ሚስጥሮችን ደብቆ ይዟል። ዛሬ እነዚህን ሚስጥሮች አብረን እንፈትሻለን። ዲዝ ቫሊ የሚገኘው በአሜሪካ ካሊፎርኒያ ግዛት ውስጥ ነው። ይህ ቦታ በሰሜን አሜሪካ ውስጥ ዝቅተኛው ስፍራ ሲሆን ከባህር ጠለል በታች 80 ሜትር ዝቅ ብሎ ይገኛል። እንደ አውሮፓውያኑ አቆጣጠር በ1913 እዚህ ቦታ ላይ 86.7 ዲግሪ ሴልሺየስ ተመዝግቧል። ይህም በምድራችን ላይ እስካሁን የታየ ከፍተኛው የሙቀት መጠን ነው። በበጋ ወቅት እዚህ ቦታ ላይ መቆም እሳት ውስጥ እንደመሆን ነው። በዚህ በረሃ ውስጥ አንድ ሳይንሳዊ ሚስጥር አለ። የሚንቀሳቀሱ ድንጋዮች ይባላሉ። ድንጋዮቹ ማንም ሰው ሳይገፋቸው በራሳቸው ይንቀሳቀሳሉ። ከኋላቸውም ረጅም መስመር ይተዋሉ። ሰዎች ለረጅም ጊዜ በመናፍስት ያምኑ ነበር። ነገር ግን ሳይንቲስቶች በቅርቡ እንዳረጋገጡት በሌሊት የሚፈጠረው ቀጭን በረዶና ንፋስ ተባብሮ ድንጋዮቹን በዝግታ ይገፏቸዋል። በግፊቱ ምክንያት ድንጋዮቹ ረጃጅም መስመሮችን ከኋላቸው እየተዉ እንዲሄዱ ያደርጋቸዋል። ዲዝ ቫሊ ቦታው አስፈሪ ቢሆንም እጅግ የሚያምሩ ቦታዎችም አሉት። ለምሳሌ አርቲስት ፓሌት የተሰኘው ተራራ በማዕድናት ምክንያት እንደ ሰዓሊ ቀለም በተለያዩ ቀለማት ያሸበረቀ ነው። ግን ጥንቃቄ ያስፈልጋል። እዚህ ቦታ ላይ ያለ በቂ ውሃና ዝግጅት መንቀሳቀስ ለሞት ሊዳርግ ይችላል። ነትና ውበት በአንድ ላይ የያዘ ቦታ ነው። እናንተስ እንዲህ ያለ ቦታ የመጎብኘት ፍላጎት አላችሁ ወይ? ቪዲዮን ከወደዳችሁት ላይክ አድርጉት። ለተጨማሪ አስገራሚ ታሪኮች ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።